ሰላም ሰላም የእግዚአብሔር ቤተሰቦች የድንግል ማርያም አስራት በኩራት ልጆች እንዴት አደራችሁ? እኔ ያለው እግዚአብሔር የተመሰገነ ይሁን። ይህ የምታዩት ገዳም በአዲስ አበባ ቦሌ ቡልቡላ በሚባል ስፍራ አቡነ ተክለ ሃይማኖት እና ቅዱስ ሚካኤል አንድነት ገዳም ነው። ስፍራው የተለያዩ 14 የተፈጥሮ ጸበል ያለበት እና በደን የተጠቀጠቀ እናቶች መነኮሳት ያሉበት ትልቅ የእግዚአብሔር በረከት ያረፈበት የሚገርም የሚደንቅ ተፈጥሮ ያለበት ታላቅ ገዳም ነውና መታችሁ በዚህ አጋጣሚ ደጁን እንድትረግጡ አሳስባለሁ። ከሚገርማችሁ ነገር ለመጀመሪያ ጊዜ ዛሬ 13 ዓመት በዘፈን ዓለም ላይ በነበርኩበት ሰዓት በአጋንንት እስራት ተይዤ መጀመሪያ ጸበል የመጣሁበትና መጠመቅ የጀመርኩበት እዚህ ገዳም ላይ ነው። መንፈሱም የተጋለጠልኝ የታሰረልኝ ለዛሬ መሰረቴ ይህ ገዳም ትልቅ አስተዋጽኦ አለበት። ባለውለታዬ ስለሆነ በጣም ነው የምወደው ይሄ ገዳምና እስኪ ትንሽም ከታሪኬ ጋር ስለሚተሳሰር ስለሚያያዝ እንደገና ቦታውም ድንቅ የእግዚአብሔር በረከት ያለበትና የፈውስ እንትን ያለበት ስለሆነ ለእናንተም ለሕዝበ ክርስቲያን ላጋራችሁ ብዬ ነው። እዚህ አጋጣሚ እንግዲህ ለደጁ ያብቃችሁ። መታችሁ እናንተም የበረከቱ ተካፋይ እንድትሆኑ ለማሳሰብ እወዳለሁ። አመሰግናለሁ።